እንሰጠው የሚገባ ጉዳይ ዲናችን አይደለም ተጠላ ነገር አይደለም በሸሪዓችን ሰው ዘሩን ቢወድ የራሱን ማንነት ቢወድ አይጠላም የተጠላም ነገር አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ጠይቋቸዋል አሚን አሰብየትን አየሁብ الرجل قومه አንድ ሰው ጎሳውን ቢወድ ብሔሩን ቢሄድ ዘረኝነት ነው ወይ ብሎ ሲጠይቃቸው አይደለም አሉ ታዲያ ዘረኝነት ምንድነው ሲላቸው የሱን ጎሳዎች በግፍና በጥፋት ላይ ማገዝ ነው ስህተት ላይ ያያቸው እነሱን ለዘር ሲል ማገዝ ያ ነው ዘረኝነት ይሰው መውደዱ የራሱን ቆም መውደዱ በሸሪዓው የተጠላ ተግባር አይደለም ብለዋል ስለዚህ ይሄን ሚዛን ላይ ማስቀመጥ ያስፈልጋል ትልቁ ትኩረት የምንሰጠው ከማንንም በላይ ዲናችን ነው ቅድሚያ የሚሰጠው ድርድር የሌለው እሱ ቅድሚያ የሚሰጠው ጉዳይ ስለሆነ እሱ ላይ አንደራደርበትም ያ ማለት ግን አንዱን ይጥላል አንዱን ይገፋል ማለት አይደለም በሸርዑ የተሰጠው በሚዛን ሁሉም እንዲሄድ ነው እስልምናችን ወአቂሙል ወዝነ ቢልቅስጥ ወላ ተخسروا الميزان ነው ሁሉንም ፍትሃ ያደረገ በሚዛን የሚሄድን ነው ይሄን መሰረት ያደረገን እንቅስቃሴ ነው ልናደርግ የሚገባን የሚል ያለኝ የተነሱ ጥያቄውን ነው ስለዚህ ዙሪያ ናቸው የቀረ ጥያቄ አለ ብዬ አላስብም ሌላ የቀረ ጥያቄ ካለ እንግዲህ አጭር ነገር የመጨረሻ አንድ ሁለት ጥያቄ ብቻ ሰምተን ለሴቶች ተርሳል ኢንሻአላህ ጀዛከላህ ያቆቹ አንድ መጀመሪያ በስቤት ጥያቄ አለ ኦልሞስት ማለት ጥያቄ ነው ያው የመልሰው ባረክ አለባለው ለምንድነው ከቶች የመጣ ጥያቄ ነው የመፍትሄ አፈላላጊ ኮሚቴው ወቅታዊ ሁኔታ ምንድነው አንደኛው ጥያቄ ነው ሁለተኛው ጥያቄ ደግሞ ችግር ወይንም የማይፈታ ሁኔታዎች ሲፈጠሩ ለምንድነው የጀማዓ ጾምና ዱዓ የማይደረገው ጥያቄ ነው ከቶች ሌላ ጥያቄዎች ካላችሁ እቀበላለሁ ክርስቲያን ወንድሞች ይስጣሉ በተለይ ትላላችሁ ይገኛላችሁ ሰላም ወራህመቱላሂ ወበረካቱሁ ሰላም የኔ ጥያቄ ምንድነው መስጊዳችን ድሮ በኃይለ ሥላሴ ጊዜ በደርግ ጊዜ አንድ ፖሊስ ገብቶ የኛን ሰው ነክቶ አያውቅም አሁን ግን 27 አመት ሙሉ ፖሊስ እየገባ መስጊድ ውስጥ በጫማው እየተረማመደ ህዝባችንን ሲቀጠቅጥ ዛሬም ህዝባችን እየተቀጠቀጠ ነው ይሄ ህዝቡ የሚደበደበው በምን ምክንያት ነው ለዲኑ በተናከለ ለዲኑ በቆመ ይሄ ሁሉ ስቃይ የሚደርስበት ከዚህ በኋላ ጠቅላይ ሚኒስትራችን ቢሆን ወይ ሌሎች የሃይማኖት የኛን እምነት የሚቀበሉ ወይ የሚያምኑ ባለስልጣኖች በዚህ ጉዳይ ላይ እንዲህ አተኩሩበት ህዝባችን መደብደብ የለበትም ከመስጊድ ውስጥ ሬሳው እየተጎተተ ሰውነቱ እየተጎተተ በየመንገዱ እየተወረወረ ነው ዛሬስ ምን እየተደረገ ነው ይሄንን እንዴት ታዩታላችሁ እስከዛሬ ድረስ 27 አመት ሙሉ የደረሰውን ስቃይ አይተናል ጮኸናል በሰው ሀገር ቁጭ ብለን እንደ ሀገራችን legislature ሄደን ድምጻችን ይሰማያልን መነጽራው ገልና ኮፍያ አድርገን ነበር የወጣነው ፊታችን ታይቶ ሀገር ቤት ስንገባ እንዳንጠቃ ብለን የዚህ ያህል ፈርተን ማለት ነው ግን አሁንስ ሀገራችን ውስጥ ይሄ ነፃነት አለ ወይ እኛ በሰው ሀገር ነፃነት አለን የመናገር ስለስ የፈለግነው ጥያቄ የማንሳት የመመለስ መብት አለ ሀገራችን ውስጥ ያለው ህዝባችን በምን አይነት ሁኔታ ነው ያለው የዘር ጉዳይ ስለዘር ማንሳታችን ቀርቶ ስለ ዲናችን ቢላል አንድ ይሁን ብለን እንኳን በመሃላችን መከፋፈል ነበር ያንን ለማስወገድ ከፍተኛ ትዕግስት አድርገን ብዙ መስዋዕትነት ተከፍሏል ስለዚህ አሁንስ ሀገራችን ውስጥ ያለው ጉዳይ በምን አይነት ሁኔታ ላይ ነው ያለው አመሰግናለሁ ጀዛከላህ ሰላም አለይኩም ወራህመቱላሂ ዘጠኙ ኮሚቴ መግለጫ ይሰጣል ለምሳሌ አሁን ከሶስት ወር በፊት የተሰጠ መግለጫ አለ ከዛ ደግሞ በተናጠል 17 ኮሚቴ ይሰጣል እና እኛን እየመራን ያለው ዘጠኙ ነው ወይስ 17ቱ በዛ ላይ ሶሻል ሚዲያ ላይ በተናጠል
ከኮሚቴዎች ውስጥ በተናጠል ፌስቡክ ፔጃችሁ ላይ ያስቀመጣችሁ ነው እና ይሄ ምን ያክል አግባብነት አለው ነው አንዱ። ሁለተኛው ደግሞ እናንተ በታሰራችሁ ቁጥር ኢትዮጵያ ውስጥ በጣም አንድነት የአቂዳ ልዩነት ቢኖር ኖሮ ግን በጣም አንድነት ተቃውሞ ሙስሊም ለምን ተነካ በሚል በጣም ተፋፍሞ ነበር። አሁን ግን እያየን ያለነው ስፔሻሊ ሶሻል ሚዲያ ላይ በሁለት ጎራ ተከፍሎ በአቂዳ የተነሳ ያኛውን ግሩፕ ተነስቶ ምንድን ነው ስም ሲለጥፍ እናያለን። በአንዱ ጎራ ስም ሲለጥፍና በዚህ ደግሞ ምን ያክል ወጣችሁ አንድ እንድንሆን በሶሻል ሚዲያ ቢሆን ምን ያክል እየሰራችሁበት ነው? ኦኬ ሰዓቱን እየደረሰ የመጨረሻ ጥያቄ ከአቧራ እንቀበልም ግን ለአጭር ከስምና እምነቶች ያለ አንድ ወንድማችን አጠር ያለ አስተያየት አንዴ ቃል ሰጠይቆ ውሳ ስለፈቀደ ተሰጥቷለሁ። ጥያቄ ከአቧራ እንቀበልም ውሳ ጠይቆችን ማይኩል ሲደርሰው ይሄ ካርድ የሲአይፒሲ ካርድ ነው። ቪዛ ስለዚህ ይላል ውጪ የታለ ፕሮግራም እሺ የኔ ስም ማቴዎስ ነው። እዚህ የመጣሁት በግሌ ነው። መናገር የምፈልገው ለኡስታዝ አቡበከር በግሌ የሚሰማኝ ስሜት ነው። ቅድም እህቴ እዚህ ጋር እንዳለችው እኛ መነጽር አድርገን እዚህ ነፃው ዓለም ላይ እየኖርን እየፈራን ሁሉን ነገር ተጠብቀን በምናደርግበት ጊዜ እንደነዚህ አይነት ወንድሞቻችን አደባባይ ላይ ወጥተው የነፃነትን ሁሉ በመጀመራቸው በጣም አመሰግናለሁ። ሌላው መናገር የምፈልገው ነገር ቢኖር ምንድነው አሁንም በግሌ እንደማየው ትልቅ ፖቴንሻል በጣም ብዙዎቹን አላውቃቸውም። በአንድ ወቅት የኢትዮጵያ ኮሚኒቲ አገልግያለሁ። ቅድም አንተ እንደምትናገረው አንድ ሰው በሚኖርበት አካባቢ ባለበት ሁኔታ ላይ ምን ሰራው ምን ፈጥሬያለሁ ምንድነው ስሜት ይሄንን ለማድረግ እንደ ኢትዮጵያ እንደ ሀገር መሰብሰብ አለብን። ኑ ጠያቂ መሆን የለባችሁም። ካወዳ ይሄን ያህል ፖቴንሻል አላችሁ። ተጠያቂ ነው መሆን ያለባችሁ። ይሆን ኢትዮጵያ ሁላችንም በጋው ላይ ነው የምንረከው። ደግ በጣም እናመሰግናለን። ምንማጋ ተዋዋላ ጠያቂ ያለከበርን እንግዲህ የመጨረሻው መልሶ ሳይሰጠንና የፕሮግራማችን ፍጻሜ ይሆናል ኢንሻአላህ። ያው ቢስሚላህ እንግዲህ ወንድም ማቴዎስን አመሰግናለሁ ይከልብ እኛም እናመሰግናለን። በነበረው ውስጥ ትልቁ ውጤትና ደረጃ እንድንደርስ የጋራ ትግላችን ዛሬ ይሄ ቀን እንዲመጣ አድርጓል። የበለጠ አሁንም በመከባበርና በመተሳሰብ በጋራ ብዙ ምንሰራው ስራ እንዳለ እናምናለን። መተባበር ከቻልን ብዙ ነገር ለውጣለን። ያም እንደሚሆን ተስፋ እናደርጋለን። ኮሚቴዎቻችንን በተመለከተ የኮሚቴውን እንቅስቃሴ በተመለከተ እንግዲህ ያው ኮሚቴው ቅድም ሲነገር እንደነበረው ሚኒስተር ለመወከል ስላልነበር የተንቀሳቀስ ነው። ምን ወክለው ሚኒስተርም የለንም። የሚኒስተርነት ሙክልና አንወስድም። እንደዚህ ጋዛች ሀገር ላይ በሁሉም መልኩ ዜጋ መሳተፍ አለበት ብለን እናምናለን። ሁሉም ዜጋ እኩል ድርሻ ሊኖረው ይገባል። ያንን መወጣት የጋራ ጥረት ማድረግ የሁላችንም ኃላፊነት ነው የሚሆነው። ከዛ ባለፈ መጨረሻ አካባቢ ከህቶች በተነሳው አገር ላይ ዛሬም ችግር አለው ይኖራል አለም ትናንትም ነበር ቀሎ ሊሆን ይችላል ቀንሶ ሊሆን ይችላል ግን ተቀርፏል ማለት አይቻልም። ያ የተሻለ ነገር እንዲመጣና ትናንት የነበረው ቁሻሻ ትናንት የነበረው የሚያስጠላየር እንዳይቀጥል አሁን መስራት የጋራ ጥረትና በጋራ መተባበር ያለብን። እስካልሰራን ድረስ ይሄ ችግር የማይቀጥልበት ምንም ምክንያት አይኖረውም። ያንን ማሰብ ይፈልጋል እህቶች ወንድሞች ሁላችንም። ስለዚህ ያ እንዳይኖር ግን እየተሰራ ነው እየለፋን ያለነው። ብዙ ነገሮች ተጋነው ሊወጡ ይችላሉ። የሚወሩትን ያክል አይደሉም። መሬት ላይ ችግር አለ በመሳጅዶችም ሆነ በሌላ ቦታዎች ላይ እንደ ድሮ ሳይሆን ግን ቆመን ፊት ለፊት ተናግረን ብዙ ነገር እየተፈጸመ ያለበት ሂደት ነው። ያ መጥፋቱም እንዳለ ልማቱም አለ። ስህተቶች እንዳሉ ሁሉ መልካም ነገሮችም አሉ። ጎን ለጎን ሊሄዱ ይገባቸዋል። እንትኖቹን ምናልባት በቅርቡ 59 መስጂዶችና የመቃብር ቦታዎች ለረጅም ጊዜ መጅሊሱ ያላስፈጸማቸው ካርታ የሌላቸው የግንባታ ፍቃድ ያልተሰጣቸው ማስፋፋያ የሚፈልጉትን ይሄው 9 ኮሚቴ ከተቋቋመ በኋላ ከንቲባው ጋር ተነጋግረን አብዛኞቹ ልባት አግኝተዋል። እነዚህ ትልቅ ሰክሰስ ናቸው። በጣም ብዙ ቦታዎች ናቸውና እንደ ውጤት ሊቆጠሩ ይገባቸዋል። ጥፋቱ እንዳለ ሁሉ ማለት ነው። ጥፋቱን በጋራ ነው ልናቆመው የምንችለው። 17 የመፍትሄ አፈላላጊ ኮሚቴ ትናንትም የህዝብ ውክልና ይዞ የተንቀሳቀሰ ዛሬም ጥያቄዎቹን ግብ ለማድረስ የሚንቀሳቀስ ኮሚቴ ነው። የዛ አካል የዛ ሰብሳቢ ነኝ። 9 ኮሚቴ
የመጨረሻ ተቋማዊ ለውጡን ለማሳካት የተመረጠ ኮሚቴ ነው ይሄ ኮሚቴ ከሁለቱ የተለያየ ነው መጅሊሱ ስራው እንደሚቀጥል ወይም እየቀጠለ እንዳለው 17ቱ ኮሚቴም የተመረጠበትን ግብ እስኪያደርስ ይቀጥላል በአገራዊ ለውጡ ላይ ዛሬም ህጋዊ ፈቃድ አውጥቶ እየተንቀሳቀሰ ይገኛል ኮሚቴው ማለት ነው ከዛ ውጭ ትናንትም ዛሬም እንደ ህዝብን ውክልና ይዞ ሲንቀሳቀስ የነበረው 17 ኮሚቴ ነው የ17 ኮሚቴ ጉዳዮቻችን እስክናጠናቀቅ ይቀጥላል 9 ኮሚቴ ይሄንን ተቋም የመለወጥ ስራ ብቻና ብቻ ነው ያለው እዛ ላይ ይሄን ካሳካ ትልቅ ሰክሰስ ነው ውጤታማ ሆኖ ይወጣል ማለት ነው ከዛ ውጭ ባለው ሙስሊሙ ለሁለት ተከፍሎ ምናምን የሚባለው አንድ ነገር እንዳትሳሳቱ ሚዲያም ላይ ባለው ክፍተት ውስጥ ትናንትናም ጠቦ የነበረው በህዝብና በመጅሊስ መካከል እንጂ በሁለት ቡድን መካከል አይደለም ዛሬም መጅሊሱ ስር ያሉና ከመጅሊሱ ጋር የጥቅም ትስስር የነበራቸውና በአህባሽ መርከዝ የታቀፉ ሰዎች ናቸው ያንኑ መስመር ለማስቀጠል እየለፉ ያሉት እንጂ የህዝብ ድምጽ የሚወክሉ ወይም የህዝብን አቂዳ ያዙ ሰዎች አይደሉም ይሄ ሊታመን ይገባል ዛሬም የህዝብ ጥያቄ ነው ተመሳሳይ ስሜት ባለው መልኩ ነው የሚቀጥለው ከዛ ያለፈ ነገር የለውም ይሄው ነው እኛ ጋር ያለው በዚህ ነው እንግዲህ እስካሁን እየቀጠልን ያለነው አሁንም የምንሰራው 17ቱ ኮሚቴ እንቅፋቶች አሉበት 9ኙም ኮሚቴ ብዙ እንቅፋቶችን አልፋል የመጨረሻው ምዕራፍ ላይ ደርሷል የደረስንበትን በግልጽ 1 2 ብለን በይፋ እስክናሳውቅ ድረስ እንዲሁ ጎን ለጎን እየተጋገዝን በጋራ እየተረዳዳን መቀጠል አለብን ነው የምንለው አላህ እንግዲህ ሁላችንንም በውጤት አንገታችንን ቀና የምናደርግበት ሀገር እንደ ዜጋ ሁሉም ተከባብሮ ሁሉም መብቱን አንዱ ጠያቂ አንዱ ሰጪ ሳይሆን ሁሉም እኩል የሚስተናገዱበት ፍትሃ ሀገር እንዲመጣ የጋራ ጥረት ይፈልጋል ያንን እጅ ለእጅ ተያይዘን ማሳካት ይገባናል ነው የምለው አመሰግናለሁ ኢንሻአላህ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ